የየትኛውም የዝግጅት ሁኔታ ላይ ልትሆን ትችላለህ። ጥናት የዛሬ 1 እና 2 ዓመት ጀምረ የራስ ጭንቅላት ቀርቶ ያነበብከውን ሁሉ ረስተው ይሆናል። አሊያም እስከ ዛሬ ድረስ በተለያየ ሰበብ ከነጭራሹ ሳታነብ አሁን ታብለህ ልትጀምርም ይሆናል። እንዲሁም ማን ያውቃል በድብርት በጭንቀት እናም ሳነበው አይገባኝም በሚል ተልካሻ ምክንያት እጅን አጣጥፈህ ቁጭ ብለህም ሊሆን ይችላል። እኔ እነዚህ ጉዳዮች ላይ ጊዜ አላጠፋም። በየትኛውም የዝግጅት መጠን ለብሔራዊ ፈተና ጠንቅ የሆኑ ነገሮችን ግልጽ አድርጌ ያሳያለሁ። ይኸውልህ ቤተሰብ ወደፊት በቅርቡ የሚሆን ከዓመት በኋላ ለምትፈተነው ፈተና ማሰብ፣ መጨነቅ፣ በመጠኑ መተሸንም ኖርማል ነው። እመነኝ ድፍን 600 ሺህ ተማሪ ያው ያንተው ስሜት ነው የሚሰሙ፣ ግን ዝግጅታችሁ አንድ አይደለም። ያንተ ጠንካራ ጎን የነሱ ደካማ ጎን ሊሆን ይችላል። እንዲሁም በተቃራኒ ያም ሆነ ይህ የሚከተሉትን 5 የፈተና ዝግጅት ጠንቆች ማስወገድ ግዴታ ነው። በዚህ ስንስማማ ብቻ አድምጠኝ፣ አሊያም ቪዲዮውን ስቶፕ አድርገህ ወደ ጨዋታ። አንደኛ መዝረክረክ። አረ ብራዘር ወደ ራስህ ተመለስ። የምታነብበት አካባቢ ደብተርና መጻፍን የምታስቀምጥበት ቦታና ሁኔታ የተዝረከረከ ከሆነ ችግር ውስጥ ነህ። የጥናት ሙዲ አይመጣም፣ ማንበብ አቅቶኛል፣ ከየትኛው ልጀምር እያልክ ያለው የተደራጀና ጥርት ያለ በጽዳት ያስከው የንባብ ቦታ ስለሌለ ይኸውልህ ብሮ ጥሩና ቋሚ የጥናት ቦታ ምረጥ። ሲመች ካፌ፣ ከዚያ ላይብረሪ፣ በመቀጠል አክስት ቤት፣ ለጥቆ ትምህርት ቤት እያልክ ቦታ እየቀያየርክ ማንበብ በጊዜ መጫወት ነው። በቃ ቋሚ 1 ወይም 2 የንባብ ቦታ ይኑር። ዝርክርክነትንም አስወግድ። ጸዳ በል። የምታነባቸውን ማቴሪያሉ በቅደም ተከተል አስቀምጥ። እመነኝ የሚገርም ለውጥ ታመጣለህ። ሁለተኛ ንባብን ማዘየት። ይኸው ማንበብ የሚጠበቅብህን ቀጠሮ እየሰጠ ዛሬ ላይ ደርሰሃል። አሁን 3 ወር ያልሞላ ጊዜ ቀርቷል። በዚህ ጊዜ አዘገያለሁ ብትል እኔ ራሱ አልፋታም። ብሮ ወዳጅ የነበረውን ጭንቅላትን ሳትፈልገው ጠላት አድርገዋል። አንብብ ሲልህ ላሽ ትለዋለህ፣ ተነስ ሲልህ ለጥ ብለህ ትተኛለህ። እንዲህ ያስቀየምከው ማይንድን መካስ አለብህ። በነገር ላይ እየተዘጋጀ ያለው ለቴስት ለሚድ ወይም ለፋይናል ፈተና አይደለም። ለእርሱ በአንድ ቀን ውስጥ ፈተና መዘጋጀት የሚል ቪዲዮ ሰራልን ነበር። አሁን ግን የምትፈተነው የ4 ዓመት ትምህርት የያዘ የዩኒቨርሲቲ መግቢያ ፈተና ነው። ስለዚህ ወደ ሳይሆን ተገደ መጀመር አለብህ። ሶስተኛ ማህበራዊ ሚዲያ። እውነቱን እንነጋገር ከተባለ ሶሻል ሚዲያ ወዳጅ ብቻ ሳይሆን ጠላትህም ነው። ምን ማለት ይመስላል? እዚህ ዩቲዩብ ላይ የአምና ፈተናዎችን የምታገኝበት ቲዩቶሪያሎችን የምትማርበት ፕላትፎርም ሊሆን ይችላል። እኔ ቆንጆ ምክር ልምከር፣ ራስህ መርጠህ ከምትጠቀምበት ውጭ ያሉ ፕላትፎርሞች አስወግድ። ለምሳሌ ቲክቶክ፣ ኢንስታግራም እንዲሁም ፌስቡክ አውቶፕሌይ ፕላትፎርሞች ናቸው። ገና ስትገባ የምትፈልገውንም የማይጠቅምንም ነገር ካለ ፍቃድ ያሳዩዋል። እንደ ዩቲዩብ፣ ቴሌግራም፣ ጉግል አይነት ፕላትፎርሞች ደግሞ በቀላሉ የምትፈልገውን ሰርች አድርገህ ለመጠቀም አስተማማኝ ናቸው። በማህበራዊ ሚዲያ ደካማ ጎንህን ላይ ያንን አስወግደው። ከዚያም ወረቀት ላይ ይበልጥ ትኩረት አድርግ። አራተኛ ራስን ከሌላው ጋር ማወዳደር። ስማ ዮናስ ጥናት ምን ያህል አገባደድክ? ንባብ ጨርሼ ጥያቄ እየሰራው ነው። ወይ ጉድ! እኔ ምኑንም አልነካሁት። ሰው ሌላ ታሪክ ውስጥ ገብቷል ትላለህ። ይኸውልህ ያንተን የዝግጅት መጠን በሌላው የምትለካ ከሆነ ተበልተሃል። ለራስ ያለን ዋጋ ታጣለህ። ሌላው በደንብ ያነበበ ከሆነ ያንተ ፉሊሽነት ታይቶ እንቅልፍህንም ጤናህንም ታጣለህ። በተቃራኒ ሌላው እየቀለደና በጊዜው እየተጫወተ መሆኑን ስታይ ያንተን ጥረት ትቀንሰዋለህ። ሁሉም የራሱ የሆነ ጥንካሬና ደካማ ጎን አለው። ለአንዱ ከከባድ ትምህርት በመጀመር ቀላሉን ማንበብ ያስደስተዋል። ሌላኛው ደግሞ በተቃራኒ ያንተም የሌሎቹም የግንዛቤ ደረጃና ሁኔታ ይለያያል። በሄድክበት ሁሉ ወሬኛና አድማጭ በተቻለ መጠን ትኩረትህን ራስ ላይ አድርግ። ከቨር ማድረግ ያለብህን ቦታ ላይ ጥያቄዎችን ስራ። ለራስ የሚገባውንም እንክብካቤ ስጥ። አለቀ። የመጨረሻው አላስፈላጊ ሽምድዳ። ሳይገባህና ሳትረዳው መሸምደድ ህንጻ ላይ አሸዋ እንደመስራት ነው። ተፈላሰፈ እንዳትሉኝ። ካለ ቀሪ ጊዜ አንጻር ከዳር እስከ ዳር ግሳንግሱን መሸምደድ በገዛ እጅ ጊዜን ጥፍ አድርገን እንደመብላት ነው። በጣም ወሳኝ የሆኑ ፈተና ላይ የማይቀሩ ሀሳቦችን በጸድ መረዳት አንብባቸው። በጥንቃቄ በተካክን ወረቀቶች አስፈላጊ ኖቶችን አውጣ። ዘና ብለህ ለሌላ ሰው አስረዳቸው። ሰው ከጠፋ ደግሞ አንተ ተናጋሪም አድማጭም መሆን ትችላለህ። ፈጽሞ አትረሳውም። ለምሳሌ ማይቶኮንድሪያ ኢዝ ዘ ፓወር ሃውስ ኦፍ ዘ ሴል የሚለውን ቃል የትምህርት ቤተ ዘበኛ ራሱ ያውቋል። ምክንያቱም ተማሪው ሁሉ ግቢ ውስጥ ሲናገረውና ሲነዘው ስለነበር። ስለዚህ ብሮ ቦታህን አስላ፣ ሚዲያን አስወግድ፣ ውድድርህን አቁመ በጥሩ መረዳት ንባብን ቀጥል። ከተመቸው ቪዲዮን ላይክ አድርገው። በቀጣይ እጅግ የሚጠቅማችሁና ባልተነካ ልዩ ርዕስ እንገናኛለን። እስከዚያው መልካም የጥናት ጊዜ